አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንግዲህ ዛሬ ያው ምግብ እየሰራሁ ነበር እና ባለፈው ነው የቀረብኩት፣ ግን ፖስት ለማዘጋጀት መስሎኝ ነበር። ዶሮ ነው የምንሰራው። እዚህ ጋር እንቁላል ቀቅያለሁ፣ ምክንያቱም በኋላ ዳቦ በጣም ምናምን ስለምሰራ በኋላ ሲሊንደሩ በጣም ስለሚግል በቃ አያስቀምጠኝም ማለት ነው። ይዘት ምስል እያቋለሁ እንቁላሉን ቀቀልኩት፣ ገና አልፈላም ማለት ነው። እንግዲህ አለፍ አድርጌ ነው ማሳያችሁ። የወላችሁ እዚህ ጋር እንግዲህ በርበሬ ጨመርኩበት። በርበሬ ጨምሬ ማማሰል ጀመርኩ። በቃ እየተማሰለ ነው። እንግዲህ እዚህ ጋር ድምፁን ብትሰሙት እንዴት ደስ እንደሚል ግን እንትን አላልኩትም ማለት ነው። የዋጉ ማድረግ ስለፈለኩኝ ሳይለንት ነው ያደረኩት። እዚህ ጋር ዶሮዬን ጨመርኩ። ዶሮ ስላችሁ ደግሞ እንትን ነው ማለት ነው። ያው የአረቦች ስለሆነ በኢትዮጵያ ምናምን የተቆራረጠ ምናምን አይደለም። ያው በስሙ ዶሮ ወጥ እንበለው ብለን ነው፣ ግን ያው በርበሬ ስለሚበሉ እንትን አላለም ማለት ነው። እዚህ ጋር ደግሞ በደንብ አልቆራረጥኩም ነው አልሰነጣጠቅኩትም ነበርና ትንሽ ዝም ብዬ ከላይ ወጋ አደረኩት ማለት ነው። እና እንዴት ናችሁ? ደህና ነው ወይ? ስራ እንዴት እየሄደላችሁ ነው? ይህ እስኪ ያምሩ በኋላ እስኪ የኢትዮጵያ ዶሮ ወጥ ነው የሚመስለው አይነት ደስ ይላል። የሚያስፈልጉ ልጆች ጨመርኩበት የሚሆኑ ትንሽ ነው ምናምን ገኛው እነሱ ትንሽ ስለሚበቃቸው ብዬ ነው ማለት ነው። ያሰበረ ማሻላ እይትማ አሁን ሲሊንደሩ እንደዚህ ንጹህ ነዋ። ትንሽ ቆይቶ ምን እንደሚመስል ልክ እያለ ማለት ነው። እይት በነገራችን ላይ ይህን ብረት ድስት አልወደውም ማለት ነው። ምክንያቱም እንትን ይላል ይይዛል ምናምን ደስ አይለኝም እና 10 ጊዜ አማስለኝ ይላል ማለት ነው። አጠፋዎች እንዴት እንጠሚያለ እዚህ ጋር ደግሞ ሩዴን ቋሉን ሲጨርስ ባይሆን ሩዴን አደረግኩ ማለት ነው። እዚህ ጋር እየተረጫጨ የግድ እንዴት እንዳቃለኝ የነበረ ሰዓቱ ግን ማማሰልን ቀጠልኩ። ምክንያቱም 10 ጊዜ ማማስለው የብረት ድስቱ ስለሚሆን እሳቱንም ደግሞ በጣም እየቀነስኩት አልነበረም፣ ሸክዬ ስለነበረ በቃ የራሳቸው ጉዳይ እያልኩ ነበረ እዚህ እየተሰራ የነበረው ላቸዋለሁ። እዚህ ጋር በ3 ሰዓት ጠርገ ይመስለኛል ታጥራል። ግን የሩዙን ኋላ መጠበቅና ላቆሻ ነው እያልኩ ነበር ያሳያችሁ ነበረ። እዚህ ጋር ውሃዬን ጨመርኩላችኋለሁ። ሄል ቢስማር ፍልፍል አስወድ ምንድን ነው ፍልፍል አስወድ ያስፈልጋላችሁ ጨምሩበት። ግን እኔ ስላልነበረኝ ሄልና አወይዲ ቃሪያ አድርጌ ለይሆን አስወጣ አድርጌ ነው ከላይ የሚያጎት እዚህ ጋር ማማሰያ ውስጥ ካልገባዋለ በቃ እኔ አልቀመጥም ስላወጥች ወይላ እዛ ጣልኩላችኋለሁ። ትልቅ ማማሰያ ነጣው ነው አውዲዮ ማማሰያ ይቀጥላችኋለሁ። በነገራችን ላይ 1 ሰዓት ከምናምን ተሽቶልኛል ይህንን ምግብ ለመስራት። ግን ያው በአጭሩ ነው ያረኩላችሁ ቪዲዮ እንዳይረዝም ጊዜ ነው የወድ ቤተሰቦች። እዚህ ጋር ሮዛችን ደግሞ አንዴ እናማስላቸዋለን። ግን የውስጥ ሲሊንደሩ ምን እንደሚመስል አመት የተጸዳ ነው የሚመስል ተረጃጅቶበት። ከዛ በኋላ አሁን ማንኪያ እየፈለግኩ ነበር የሆነ ነገር ጣልኩኝ እናንተን እያወራሁ እና ያው ሩዜን አንዴ ያማሰርኩት ምናምን ጨው ቀመስኩ ምናምን። ከዛ በኋላ እዚህ ጋር በቃ ተጨረሰ። እንቁላሉን ሰንጠቅ አድርጌዋለሁ። 13 አካባቢ እንቁላሉን የጨመርኩበት ሰንጠቅ ካደረግኩት በኋላ ጨመርኩና ትንሽ ማሰል አድርጌ ላጠፋው ነው። ጀስት እንትን እንዴት ነው አሪፍ እንዲሆን ነው አሁን እንቁላሉን የጨመርኩት። እንዴት እንደሚያምር ያሰላም። ግን ብረት ድስቱ ምናምን በቃ ጭጭ ብሎበታል። እዚህ ጋር ወጣው ትላችኋለሁ። ጠራረኩት፣ የብረት ድስቱን ግጥም አጣብኩት። ደስ ሲል ምግብ ሰርታችሁ እንደዚህ ጽድት ሲል ማለት ነው። በቃ ደስ ይል ነበረ። እዚህ ጋር ደግሞ የዳቦ አጅናና የፈጣይር አጅና ነበረ። እዚህ ጋር ያውላችሁ ፒዛው ይሄንን ይመስላል። የዳቦ አጅናው ደግሞ ይሄንን ይመስላል። እዩት። ይሄ ኩፍ ብሎ ሊጨምረው ስል ነው ማለት ነው። ያው ሊጡ ለፈጣይር ስላሰብኩት ትንሽ ወፈር ያለ ነበረ። በቃ እኔ በጣም ነው የምወደው እንትን ማለት ነው። እዚህ ጋር ገስቲራ አድርጌ ሲሊንደር ውስጥ ላስገባው ነው። ለኩሰው ነበረ ሲሊንደሩንም እዩት። እየጠቀለልኩ ነው። በአንድ እጄ ቀርጻለሁ፣ በአንድ እጄ ከዛ ጠፋውና እንደገና ጠቅልዬ እንትን አልኩኝ። ከዛ ሲሊንደሬን ከፍቼ ነበረ። እዩት እንግዲህ አያችሁ ከላይ እንዴት አድርጌ እንዳጸዳሁት እንትኑን ፎርኑን አጸዳልቼዋለሁ።
ዳቦዬን ከውስጥ እስከማስገባ ድረስ ግን የተረጫጨውን ጽድት አድርጌው ነበረ። እዩት። ከዛ ይሄንን ከደንኩት እላችኋለሁ። እሳቱን ትንሽ ቀነስ አረኩት እንዲያቃጥለው ብዬ። ከላይ ያለኮስኩትን ከታች ብቻ ነው። ያው ገስቴልም ስላለው በነገራችን ላይ በከስ ምናምን ብታደርጉት በጣም በጣም ቆንጆ ነው። ፉርኑን እያሳያችሁ ነበረ። በከስ ብታደርጉት ከለሩ በጣም ነው የሚያምረው። እዚህ ጋር ደግሞ በስሏል። በቃ ከታች በቅቶታል። ከታች አጥፍቼ ከላይ ለኮስኩበት። እዩትማ በቃ በጣም ነፍሰው ነበረ ምናምን ደስ ይል ነበረ። ግን ትንሽ ዱቄት ነው ያደረኩት ምናምን ግማሽ ዱቄት ግን ማሻአላ። እዚህ ጋር ደግሞ ሲሊንደራችን አይዘጋም እና በእግሬ ይዤው ነው። እግሬ እንዴት አያችሁት? የእግሬ ውበት እንዴት ያቃጥላል። በጣም ነበር የሚያዩት። እንዴት ቁጭ ብዬ እንደዘረጋው አሁን የሆነ ነገር አድርግበታለሁ እንዳያቃጥለኝ ማለት ነው። ደግሞ እኮ ስልኬን ይዣለሁ። እዚህ ጋር አወጣሁት። ትንሽ በረድ አረኩና በላስቲክ ሸፈንኩት ማለት ነው። ከዛ እስኪ ልቅመሰው ብዬ እስኪ ይቀመስ አልኩና ይቀመስ ያ ሰላም። እስኪ እንዴት ልስላሴው ምናምን በጣም ደስ ይላል። ከለሩ እንዳያምርላችሁ ከፈለጋችሁ በህልስ ጋግሩት። እዩት። ይህንን ይመስላል። በጣም ትኩስም አይደለም፣ በጣም አልበረደም። ግን እዚህ ጋር በደንብ አልቆረስኩትም ነበረ። እዩት እንደሚያምር እዩት። በጣም ነበር የሚያምረው። እኔ ዳቦ ወፈር ምናምን ሲል ደስ ይለኛል። እና ላይክ ሸር እያረጋችሁ አበረታቱኝ። ከታች ደግሞ ይሄ የሆነ እንትን ነበረውና ከዛ በኋላ ቀስ ብዬ ቆረስኩትም እዛው አጠጋጋሁትና ያው ለእናንተ ለማሳየት ነበረ። እንደዚህ አድርጌ ሽፍንፍን አድርጌ ያስቀመጥኩት። እዚህ ጋር ደግሞ እየተሰበሰበ እየሳብኩት ነበረ። እኔ ጥቁር አዝሙድ በጣም ነው የምወደው። የማትወዱ ሰዎች አለማድረግ ትችላላችሁ። በቃ ፒዛውን ምናምን ግን ከደረደርኩ በኋላ ቪዲዮ ላይ አላስገባላችሁም። እኔ አላስገባሁላችሁም። እኔ በቃ 10 ጊዜ ሳጠፋ ሳበራ ምናምን ነው ቪዲዮ ኤዲት ለማድረግ ምሳሌ መከራዬን ነው የምበላው። እና ከዛ በኋላ ላይ ደግሞ ገስቲር አደረኩበት ማለት ነው። ገስቲር አደረኩበት በቃ ያላችሁ ይሄንን ይመስል ነበረ። አራስ ገብቻለሁ። ያው ደግሞ ፒዛው ከበሰለ በኋላ አያችሁታ እንዴት ነው ሙያ እኮ በእግሩ ይሄዳል እኛ ቤት አያችሁታ። እና ይሄን ይመስል ነበረ ባይ